ጭራሽ ሊስትሮ ማትመስልች። ይሄ ቦታ እኮ አይገባትም። በጣም ገገማ ነች። አታስጠላ። ስታስመስል ነው ባኪ። ከችግሩ አይበልጥም። በብር ብንሄድባት ዛሬ ሆኖ ነው የምትቀደመው ከኛ ጋር። አላወካትም። በላቤ የምትል ፋራ ሴት ናት፣ ግን በዛውም ልክ የዋህ ነገር ናት። በጣም ጥሩ። ስለዚህ በየዋህነቷ እንጠቀማለን ማለት ነው። እንዴት ማለት? እሷ ጋር ጫማ ለማስጠረግ እንሄዳለን። ከዛ በመሃል አንተ ፌንት እንደሰራሱ አክት ታደርጋለህ። ከዛን አግዢን ብለናት ወደ ቤታችን እንወስዳታለን። ያማል እንዴ? ዝም ብለህ ያልኩህን አርክ። ዛሬ ከኛ አታልፍ። አረ ይሄ ነገር ኢብራሂም ይሆን አይመስልኝም። እናት ወረፋ አለብሽ እንዴ? አረ ወፍ ነው፣ ቁጭ በሉ። ምን ሆኖ ነው? ወይኔ ወንድሜ በእናትሽ አግዢኝ። መድኃኒቱን ቤት ረስቼ ነው። አብሽር አብሽር። እዛ ጋር መኪና አለ፣ አግዢኝ እናስገባ። አይዞ በቃ ጨርሶ ይማሮሽ። የኔ እናት በእናትሽ ካላስቸገርኩሽ አግዢኝና እስከ ቤት እንወሰደው። በእናትሽ መክፈል ካለብኝ እከፍላለሁ፣ ለሰብአዊነት ብለሽ። አረ ክፍያ ምናምን አይደለም። በእናትሽ ወንድም የለሽም? በቃ እኔ ልሂድ፣ ጨርሶ ይማረው። ምን እያደረክ ነው? ለምን ደንበሩ የምቆልፈው? መግባቱንስ ገብተሻል፣ መውጣቱን ግን እንጃ። ምንድነው የምዘባበደው? ብዬ ሳልጮህ በሩን ክፈትና አሁኑን አስወጣኝ። ተይ እንጂ ልጩይ። እሺ ጩይ። ባገዝኩ ጓደኛ ታሞ አመኝህ እኮ ነው። ላታምንጭ ያታሉ ከፈችቱም አታመልጭም። ወይኔ አምላኬ፣ እንደምንም ከዚህ ቤት ብቻ ወጣኝ። ዝም ብለሽ ብትስማሚ ይሻልሻል። ከዚህ ማምለጥ ፈጽሞ አይታሰብም። እዚህ የሚደርስልሽ የለም፣ አትፍጨርጨሪ። ማን ነው? ሂድና ቼክ አድርግ እስቲ። ማን ነው? እባክህ አምላኬ የዛሬን ብቻ